ራስ አገዝ ሴቶች ድርጅት ከኮዲ ኢንስቲትዩት በተገኘ ገንዘብ ድጋፍ የተዘጋጀ እውቀት አለኝ፣ ጤና አለኝ፣ ጉልበት አለኝ፣ እጅ አለኝ፣ መስራት እችላለሁ። እውቀቱ ተሸክሜው ተኛው አላውቀውም፣ ግን ቀሰቀሰኝ ራሴ። ሰው ተስፋ ካለው ምንም የማይቀየር ሰው ዛፍ ላይ የተኛ ሰው ከእንቅልፉ ካልነቃ እንደሚወድቅ የታወቀ። ሀብትን መሰረት ያደረገ ማህበረሰብ መራሽ ልማት ተግባራዊ ተሞክሮ በራስ አገዝ ሴቶች ድርጅት እንደ ኤሮፓውያን አቆጣጠር በ1990ዎቹ አካባቢ ነበር ጆን ማክኒት እና ጆዲ ክሪትስማን በዩኤስኤ ኖርዝ ዌስተርን ዩኒቨርሲቲ ሀብትን መሰረት ያደረገ ማህበረሰብ መራሽ ልማት ጽንሰ ሀሳብን በስፋት ማስተዋወቅ የጀመሩት። ይሁን እንጂ በኢትዮጵያ ውስጥ ሰርጾ የነበረ ነባር ባህልና ልማዶች እንዳሉት በርካታ ማሳያዎችን ማቅረብ ይቻላል። በዚህ አስተሳሰብ ውስጥ ተወልዶ ያደገው አገር በቀል የሆነው ራስ አገዝ ሴቶች ድርጅት ከተመሰረተ ከዛሬ 28 ዓመታት ጀምሮ በአዲስ አበባ ከተማ አስተዳደር በሁሉም ክፍለ ከተሞች፣ በኦሮሚያ ክልል፣ በደቡብና በአማራ ክልሎች የሴቶችን ኢኮኖሚያዊና ማህበራዊ አቅም በማሳደግና የአመራርነት ክህሎቶቻቸውን በማዳበር 110 የሚደርሱ ማህበራትን በማደራጀት ከ60 ሺህ በላይ ሴቶችን ተጠቃሚ አድርጓል። በሁሉም ፕሮጀክቶቹና ፕሮግራሞች ውስጥ የወንዶችን ተሳትፎ በማጠናከር ጽንሰ ሀሳቡን ተግባራዊ እያደረገም ይገኛል። ማህበረሰቡ ራሱ የራሱን ሀብት እንደመነሻ አድርጎ ዘላቂነት ያለው ልማት እንዲያመጣ የሚከናወኑ ስራዎች በሙሉ ሀብትን መሰረት ያደረጉ ስራዎች ይባላል። ሀብት በመሰረቱ የሚዳሰስና የማይዳሰስ በሚል በሁለት እንከፍለዋለን። የሚዳሰስ ሀብት ማለት ቤት፣ መሬት፣ ገንዘብ እና ሌሎችም ቁሳዊ የሆኑ ነገሮች ናቸው ሀብት የምንላቸው። የማይዳሰሱ ደግሞ እንደ እውቀት፣ ክህሎት ወይም ደግሞ ዊዝደም ጸጋ የምንላቸው ነገሮች በሙሉ በሀብት ምንጭነት ስር ይካተታሉ ማለት ነው። እጄ ላይ ያሉ ሙያዎች፣ አጠገቤ ያሉ ነገሮች፣ እኔ እጄ ላይ ያለው ነገር እጄ ሙያዬስ መች ተጠቀምኩበት? እሱን አላውቀውም ነበረ፣ ግን ሙያ ላይ አዋልኩት። ልጆቼን ሳይ ደግሞ ከነበሩበት ነገር ለብሰው ሳይ፣ አሁን ዘንጠው ሳይ፣ ልብስ ከአንድ ከነበራቸው ልብስ ሁለት ልብስ ቅያሪ ሳይ፣ ራሴ ለብሼ ስወጣ ለኔ ከዚህ በላይ መንደርደሪያ ምን አለ? ለኔ ትልቅ ሀብቴ ናቸው። በቃ ትልቅ ሀብቶቼ ናቸው። ሀብት ያለሽን ነገር እውቀትሽን፣ ጤናሽን፣ ያለሽን ነገር አሰባስበሽ በራስሽ ሰርተሽ የምታገኙ ነገር ነው ሀብት ማለት። እነዚህ ነገሮችን ከግምት አልሰጣቸውም ነበረ። ሀብት ማለት ገንዘብ ብቻ ይመስለኝ ነበረ። ግን እነዚህ ተቀናጅተው ወደ ሀብት፣ ወደ ትልቅ የሀብት ማማ እንደሚያወጡ አሁን ነው የተረዳሁት። የኔ ሀብት እውቀቴ፣ ሀሳቤ፣ ይህንን ሀሳብ አመንጭቼ በተማርኩት ትምህርት ይህንን ብሰራ ብዬ በመነሳቴ ያው ለራሴ ገቢ ማግኘት ይችላል። እሱ ትልቁ ሀብቴ ነው። ሰዎች እንደተባለው ገንዘብን ብቻ ነው ሀብት አድርገው የሚያስቡት። እግርም እጅም ምን ያህል ሀብት እንደሆነ አይታወቅም። ጤና ነው፣ በቃ የታወቀ ነገር ነው። ሀብት ማለት እኔ የምችለው እኔ ላይ ያለ እኔ ውስጤም ሆነ እጄ ላይ ያለ ብዙ ነገሮች ናቸው። ብዙ ጠቅሼ አልጨርሳቸውም። እነሱ ሁሉ የኔ ሀብቶች ናቸው። እውቀት አለኝ፣ ጤና አለኝ፣ ጉልበት አለኝ፣ እጅ አለኝ፣ መስራት እችላለሁ። ግቢ አለኝ። አሁን ለምሳሌ አሁን ባሉኝ በጎች ላይ በጎች ባረባ፣ ዶሮች ባረባ ደስተኛ ነኝ። ይህ ጽንሰ ሀሳብ ከግለሰብ ባሻገር በመጠኑም ቢሆን በትምህርት ተቋማትና በሲቪል ድርጅቶች ላይ ውጤቱ የታየ ሲሆን ጥልቅ በሆነ ጥናትና ምርምር እንዲሁም በተግባር ቢገለጽ ደግሞ ውጤቱን በሀገር እድገት ላይ ማሳየት እንደሚቻል ተስፋ ሰጪ ሙከራዎች ታይተዋል። እኛ ራዕያችን ራሱ ከድህነት ነፃ የሆነች ኢትዮጵያ ማየት እንዴት ሲባል በጣም ጠንካራ ሲቪል ሶሳይቲ፣ ሲቪል ማህበረሰብ ይዘን ያልተደረሱ ማህበረሰቦቻችን ደርሰን ከድህነት ነፃ የሆነች ሀገር እናያለን ነው የምለው። ስለዚህ ምን ማድረግ አለብን? የእነሱን አቅም መገንባት አለብን። ሀብትን መሰረት ያደረገው ጽንሰ ሀሳብ ማጽረስ አለብን። ዩኒቨርሲቲ ህብረተሰብ ውስጥ ነው ያለው። አንደኛ በመማር ማስተማር ብዙ ተማሪዎችን ይደርሳል። ይህንን አመለካከት ይዞ በአንድ ዓመት የሚወጡ 1000 ተማሪዎች ይህን ሀሳብ ይዘው ቢወጡ 1000 ተቋም ጋር ይሄዳሉ። በጣም ብዙ ቦታ ነው የሚደርሰው። ሁለተኛ ከታተመ ሲወጣ ለተለያዩ ድርጅቶች ይደርሳል። ያ የፐብሊሽድ የሆነ አርቲክል
ሁሉ ጋር ስለሚደርስ ማንበብ ይችላሉ። ሶስተኛው ኮሚኒቲ ጋር ስለሚሰራ ከተለያየ ስቴክሆልደሮች ጋር ይሰራል። በዛ ሂደት ላይ ልምድ የመቅሰም ይሆናል። ይሄ በጣም ሀሳቡን ዱፕሊኬት ከማድረግ ከማስረጽ አንጻር በጣም ነው ከፍተኛ ትምህርት ተቋማት ላይ መስራቱ ብዙ ጥቅም ያለው። ማህበረሰብ መር ስንል ከመጀመሪያው ከፍላጎት ዳሰሳ ጀምሮ ቅደም ተከተሎችን ከማስቀመጥ ጀምሮ ሀብትን ከማሰባሰብ ጀምሮ እና ልማትን ከመተግበር አንጻር የማህበረሰብ ተወካዮች ወሳኞች እንዲሆኑ በማድረግ ክትትል የሚያደርጉ በማድረግና ውጤቱንም እንደራሳቸው ውጤት እንግዲህ ውጤት መልካም ሊሆን ይችላል፣ መልካም ላይሆን ይችላል። ይሄ እኔ የሰራሁት ውጤት ነው የሚል እንድምታ ያለው የልማት አካሄድ ሲሆን ማህበረሰብ መር እንለዋለን። እንደ ኢትዮጵያ ባሉ ታዳጊና ያላደጉ ሀገራት የአብዛኞቹ ችግሮች መሰረታቸው የኢኮኖሚ ችግር ሲሆን ተጋላጭ የሚሆኑት ደግሞ ዝቅተኛ ደረጃ ላይ የሚገኙ በተለይም ሴቶችና ህፃናት ናቸው። ድንጋይ ሀብት መሆኑን አናውቀውም ነበረ። ምክንያቱም ችግር ስለነበረ መንገድም ስለሌለን ያንን ድንጋይ ሀብት መሆኑን ስንረዳ ድንጋዩን ለመንገድ ንጣፍ አድርገኑ ወንዶች በመፍለጥኛ በማንጠፍ መንገድ አበጅተናል። የውሃም ችግር ደግሞ በአካባቢያችን ነበረ። የመጠጥ ውሃ ብዙም ተደራሽ አይደለም። ለዛ የምንጭ ውሃ የከርሰ ምድር የሚወጣ ውሃ ነበረ። ያንን አጎልብተን አካባቢ ያለኑ እንጠቀማለን። አንድ ጋርመንት ውስጥ ተቀጥሬ ይሰራ ነበረ። ከዛ በኋላ ግን የማገኘው ሳንቲም ምንም ከምንም ነገር ሊጠቅመኝ ስላልቻለ እንደውም ተቀብዬ ደሞዜን በመጣው ሰዓት ራሱ በጣም አዝንና አለቅስ ነበረ እና ከዛ በኋላ ግን በቃ ወጥቼ በራሴ መስራት እንዳለብኝ ወሰንኩኝ። ከዛ በኋላ ደግሞ በአካባቢያችን በሰፈራችን የራሴ አባል እንድንሆን ቅስቀሳ ይደረግ ነበረ። በዛ ቅስቀሳ ላይ ተሳትፌ አባል ሆንኩኝ። ለማስታወስ ራሱ በጣም ይከብዳል። ተምራ ያልተማረች የሆነች ሴት እንደዛ አይነት ሴት ነበረች። 7 ዓመት በሙሉ ቤት ውስጥ ነው የተቀመጥኩት ልጅ ለማሳደግ ማለት ነው። ያ ልጅ አዝዬ ወዲና ወዲህ ነበረ ስል የነበረው ማለት ነው። ይሄን ራስ ሄድን አጋጣሚ መንገድ ላይ ነው ሲያስተዋውቁ እንደዚህ ትገባላችሁ ብር ሲመሰርቱ አው ሄድኩኝ። ሲሄድ እውነት ለመናገር ማለት ነው አበል አለው ሲባል አበሉ አለማግኘት ነበር። 20 ብር ነበር የምትከፈለን፣ ያቺ 20 ብር ለማግኘት ነበር። 1-2 ስራዎችን ሞክሬ ነበረ። በወሊድ ምክንያት አቆምኩት። ከዛ ሁለተኛውን ስራዬን ደግሞ በቤት ውስጥ ባልትና መስራት ጀመርኩኝ። ከዛ በኋላ የካፒታል እጥረት ሲመጣብኝ አቁሜ ቁጭ አልኩኝ። አንድ ዘመዴ ናት የነገረችኝ በአካባቢው የምዝገባ ሲካሄድ እሷ እንጀራ ታስጋግራለችና ያው ስራ እንደሌለኝ ህይወቴን ስለምታውቅ እሷ በቀን የምትገኘዋን አበል እንዳገኝ ነበር የነገረችኝ። እኔ ራሴን ከመምጣቴ በፊት ራሴን መግለጽም ሆነ ራሴን ሰው ፊት ማቅረብ በፍጹም የማፈርና የምፈራ ሰው ነበርኩኝ። ምን አለ ብዬ አይነግርም። የመጀመሪያ ጊዜ አንድ ልጅ ነው ያለ አንድ ልጅ አለ፣ አንድ ፍራሽ አለ። ከዛ ነው በቃ አንድ በረድስት አንድ መቆርቆራ ምናምን ነው ያለ ቤት ውስጥ። ዛሬ እግዚአብሔር ይመስገን ሙሉ በሙሉ ነው። ሀብትን መሰረት ያደረገ ማህበረሰብ መራሽ ልማት ለሶስት መሰረታዊ ጥያቄዎች ምላሽ መስጠት ላይ የተመሰረተ ነው። አሁን በእጃችን ላይ ምን አለ? ምን ስጦታዎች ወይም ደግሞ ሽልማቶች አሉን? ምን ፍላጎቶች አሉንና ለፍላጎቶቻችንስ ማን ምላሽ ሊሰጠን ይችላል ለሚሉ ጥያቄዎች መልስ ለመስጠት በሚደረግ ጥረትና ተግባራዊ እርምጃ ወደሚፈለገው ስኬት መዳረሻ ይሆናል። ዛፍ ላይ የተኛ ሰው ከእንቅልፉ ካልነቃ እንደሚወድቅ የታወቀ ነው። ህዝብ ራሱን መርዳት አለበት። ይህ ምንም ጥያቄ የለውም። ከዚህ ከጥገኝነት ህመም ወይም ዲፔንደንሲ ሲንድሮም ከሚለው ወጥቶ አንድም ሁለትም ሶስትም ሆኖ የራሱን የአካባቢውን ለነገ ዋስትና የሚሆነውን ስራ እንዲሰራ ያላሰለሰ ትምህርት በካሪከለም ውስጥ ሁሉ ገብቶ ከህፃናት እድገት ጀምሮ መሰረት አለ። ይሄ ደግሞ ከቁጠባ ይጀምራል። ነገራችን መጀመሪያ አማራጭ እስከምናገኝ የምንጭ ውሃ ነበረ ማጎልበት የነበረብን። ያንን አጎልብተን ቆሻሻ እንዳይጣል የአካባቢ ህብረተሰብ ንጽህናውን እንዲጠብቅ አስደርገን ግማሽ ብርጭቆዋን ለመሙላት የኔ ጥረት፣ የኔ ድጋፍ፣ የኔ ኃይል ያችን ብርጭቆ ለመሙላት ብርጭቆዋ ሞልታ ባትፈስም
ግን ከፍ ለማድረግ የኔ ጥረት እንደሚያስፈልግ ተምሬባታለሁ። በዛች ብርጭቆዋ ላይ ስዕል አቀረቡልን። ግማሽ ውሃ ናት ያለችው ያቺ ነገር ማለት ያቺ ግማሽ ውሃ ማለት ነው። ምንድነው ስንል እጃችሁ ላይ ያለ ነገር ተጠቀሙ። ምንም የለኝም ነው ያልኩ ሰው የመጀመሪያ አንድ ነው ነበርኩኝ። ጊዜ አለኝ ከሰዓት በኋላ እቺን ሰዓት አመቻችቼ ስራ ላይ ማዋል አለብኝ ብዬ ያልኩት ከዛ በኋላ ነው። ግማሿ ብርጭቆ ማለት ያለኝን ነገር እንዳይ ነው ያደረገች። እጄ ላይ ምን አለ፣ ራሴ ላይ ምን አለ፣ እግሬም እጄም ሁሉ ነገሬ የኔ እንደሆነ በሱ መጠቀም እንደምችል መጀመሪያ በአይምሮ ያሰብኩኝ። ከዛ በኋላ በምንድነው ካለኝ ነገር ከቤት ውስጥ ማቴሪያል ምን ላድርግ ብዬ በሱ ተነሳውኝና ከዛ ከቤት ውስጥ ያለኝን እቃ በሐሳቤ ካመጣውኝ በኋላ ቤት ውስጥ ያሉትን እቃዎች አውጥቼ ወደ ስራ ለመግባት ችያለሁ። ለምሳሌ ቤት ውስጥ የነበረኝ ብረት ምጣድና ሳፋ ነው፣ የልብስ ማጠቢያ ማለት ነው። ከድሮ ስራዬ ሳቆም እንጀራ ቤት ሳቆም ያስቀመጥኩት ማቴሪያል ነበረ። ግን እንደዚህ አይነት ስራ ላይ እገባለሁ ብዬ አላሰብኩም ነበር። ለቤቴ ነበር ዳቦ የምጋግረው እንጂ ገበያ ላይ እንደዚህ አይነት ሀሳብ አልነበረኝም። እርዳታ የሰነፍ ነው ብዬ ነው የማስበው። እርዳታ ማለት መረዳት ስንፍና ነው። መረዳት ምንም የሌለው ሰው ነው መረዳት የሚችለው። እኛ ግን ሚኒመም ግማሽ ብርጭቆ ውሃ አለን። በግማሽ ውስጣችን ያለ እውቀት፣ ውስጣችን ያለ ጤና፣ ውስጣችን ያለ ነገር ሙሉ አለ። ያንን ነገር ተጠቅመን ከእርዳታ ወጥተን ያገኘነውን ብድር ተበድረን ቆጥበን ካለን ላይ ቆጥበን ተበድረን ያንን ብድር በአግባቡ መልሰን ራሳችንን ለመቻል ባለን እውቀት መሰረት በምንፈልገው በችሎታችን መሰረት ተምረን ጀምረን አላማችንን አስተካክለን እንድንሰራና በጣም ፍላጎት ካለን ደግሞ ማንኛውም የማይሳካ ነገር የለም። እግዚአብሔር ሲያመጣልኝ ስልጠና ሄድን። ለካ ከዚህም በፊት ይሄ ሁሉ ጉልበቴን ይሄ ሁሉ ላቤን የጨረስኩት ለካ ይሄን አይነት ትምህርት ባገኝ ኑሮ ቁም ነገር ላይ ደርስ ነበር። 2 ዶሮች ገዛሁና እውነትም በእነኛ 2 ዶሮች እንቁላሉን እየሸጥኩኝ ቡናና ምናምኔን እንደፈለገኝ ይሆናል። እግዚአብሔር ይመስገን አሁን ለካ እንደዚህ መኖር አለ። ዩኒቨርሲቲዎች ስራቸው እውነትን ፍለጋ ነው። ምርምር አንዱ ያ ነው። ምን አለን? ምንድነው የሌለን? ያለንንስ እንዴት እንጠቀም ነው። ህብረተሰብ ውስጥ ያለውን አሴት አውጥቶ እውነት ነው የሚለውን ነገር እንዲጠቀሙ ማድረግ ነው። ትውልዱ የአቲቲዩድ ችግር አለ። አንችልም የለንም የሚለው ነገር አለ። ነገር ግን አለን፣ ሀብትም አለን፣ እውቀቱም አለን። እነኝን ማቀናጀትና እንችላለን የሚለውን ነገር ሞቲቭ ማህበረሰብ ውስጥ መፍጠርና ሎንግ ላስቲንግ የሆነ ችግሮቻችንን የምንፈታበትን መንገድ እኛ ራሳችን መፍጠር መቻሉ ላይ ነው። ጥገኝነት ተወልዶ የሚያድገው ጠባቂነትና ተረጅነትን በመላመድ ነው። ለተራበ ሰው አሳን ጠብሶ ጊዜያዊ ረሃቡን ከማስታገስ የአሳ አጠማመድ ዘዴውን በማሳየት ዘላቂ መፍትሄ ማምጣት ይቻላል። ለሌሎችም የሚተርፍ ለማድረግና የተሻለ ደረጃ ላይ ለመድረስ ደግሞ በቁጠባ መሰረታዊ ለውጥ እንደሚመጣ በራስ አገዝ ሴቶች ድርጅት አባላትና በባለድርሻ አካላት የታየ እውነት ነው። ሽንቁሯ ማሰሮ ከላይ የሚያስፈልጉ ነገሮችን ትከታለች። የሚያስፈልጉሽን ነገሮች በውስጧ ከታ እንትን ትላለች። ከዛ ደግሞ እንደገና ደግሞ በመውጣት ባለበት መውጣት እንዳለበት ያስተማረች ሽንቁሯ ማሰሮ። ስለ ገንዘብ ቁጠባ አላቅም ነበረ። ስራ የማገኘውን ገንዘብና ደሞዜን እንዴት አድርጌ መለየት እንኳን እንዳለብኝ አላቅም ነበረ። የያዝኩትን ገንዘብ ምናልባት እቃ ገዝቼ የተረፈኝን ገንዘብ ባልሆነ ነገር አጥቼ መግባት የምገባ ሰው ነበርኩ። አሁን ግን ያንን እንኳን በዛች በትንሽ ነገር እንኳን ተምሬ ዛሬ የስራዬን ገንዘብ ለሌላ ነገር አላውልም። የሌላን ገንዘብ ደግሞ እንደውም ጨምሬ ስራዬ ላይ ነው የማውለው። እኔ አሁን 3 ጊዜ የራሴ ተሸላሚ ነኝ። አንደኛው ወጥቼ 3 ጊዜ ተሸልሜያለሁ። 3ቱንም ሽልማት ግን ስራዬ ላይ ነው እንደሚያድግ ስለማቅ እንደምትወልድ ስለማቅ ገንዘቧን በትክክል ተጠቅሚያታለሁ ብዬ አስባለሁ። ሽንቁሯ ማሰሮ ደግሞ ወጪና ገቢ እንዴት ለይተን መጠቀም እንዳለብን ነው። ከገቢያችን ወጫችን በጣም እንደሚበዛ ነው እና ደግሞ ወጫችን መቀነስ እንዳለብን ነው የተማርኩት። ማሰሯ ቁጠባዋ ተማርኩኝ። ከላይ እንድትገባለች ከሳር ብዙ ታፈሳለች አሉኝ። እሺ እውነት ነው አልኩኝ። ያችን ቀዳዳ ለመድፈን በተቻለኛ አቅም ራሴ መደፈን የማይችሉ ቀዳዳዎች ደግሞ አሉ። ግድ የሆኑትን እነሱ እያፈሰሱም ቢሆኑ
ደግሞ የነሱ መሸፈኛ ከጎን ማበጀት አለብኝ ብዬ እንዲህ ያረኩኝ። አፕሏን አለች አፕሏ ራሱ ያላችሁን በእጃችሁ ያዛችሁት እንጂ ሌላው አትቀበሉ የሚል ነው አለ። እውነት ነው። እጄ ላይ ያለው ሙያዬና ዕውቀት መጠቀም አለብኝ ብዬ እግዚአብሔር የተመሰገነ ሙያ ተጠቅም ለዚህ በቃ። ሽንቁሯ ማሰሮ በምንሰራው ልክ ሁሉ ወጪ እንዳለን አሳስባኛለች። ያንን ወጪ ግን በምን አይነት መልኩ እንደምሸፍናት ወይም እንዳታፈስ ፈሳሿ በትንሹ እንዲሆን ቢያንስ ያንን ጠብ የምታደርገውን በሂደት እንድታቆም የማድረግ ሁኔታ ከወጪ ላይ ቆጥቤ ወደ ዲፖዚቴ እንዳስቀምጥ እና ያችን ጠብታ ደግሞ ጨርሼ ለማጥፋት እንድሰራ ሌት ተቀን ሰራ ሞራል ሆኖኛል። ስልጠናውን ከጨረሰች በኋላ የሆነ ሽልማት መጣ። ሽልማቱ ሲመጣ ዋና ዳይሬክት አርገን ያሰምነውኛ ሞተር ነው። በቃ ሞተር ገዛ። ሽልማቱ 40 ሺህ መጣ። ቢዝነስ ፕላናችን አዘጋጀን ሰጥናቸው። እነሱም አዩ። አላማችን ግዴታ ሰርተን ራሳችን መለወጥ ነው። ስልጠና ቆጥባ ጠቀመኝ። ልጆቼ እንዴት ሊቆጥቤ እንደሚጠቀመኝ ቀን ቡና ላይ የምንቀመጠው እንጀራ ጠዋት ጋገርኩ አይደለ አረፍ ብዬ አላፈላውም። ለሊት ስለጋገርኩ አረፍ እላለሁ ትንሽ በጎኔ። አሁን ልጆቼ በደንብ አበላቸዋለሁ፣ ቆርስላቸዋለሁ። ልጆቼ ምንም በጣም ቤት ውስጥ ፍሪ ሆኜ ነው የሚሰራው። እኔ እውነቴን ነው እንጨት ሸጬ እለት ለልጆቼ ገዛዝቼ መግባት ነው። ለነገ የሚል ነገር የለኝም ነበር። ግን ለካ አሁን ሳስበው ከጫካውም የቀረሁትም ከዛ ከስልጠና በኋላ ነው። በእርግጥ ሀብትን መሰረት ያደረገ ማህበረሰብ መራሽ የልማት አስተሳሰብ ለብዙ ሀገራት ሩቅና እንግዳ ሆኖ አዲስና ጥልቅ የሀሳብና የተግባር አብዮት ቢሆንም ለአገራችን ለኢትዮጵያ ግን የዘመናት ነባር እሴት ሲሆን ለማህበረሰቡ ስሜት፣ ባህልና ልማድ ቅርብ በሆነ መንገድ ማስታወስና ማስተማር ተገቢ ይሆናል። ከዚህ በተጨማሪም በትምህርት ተቋማቶቻችን በጥናትና ምርምር በመታገዝ አግባብነት ባለው መንገድ መሰነድ ሲቻል ውጤቱን ለትውልድ ማስተላለፍ እንዲቻል ያደርገዋል። እንደየአካባቢው ስያሜው ሊለያይ ይችላል እንጂ በገበሬዎች አካባቢ በአጨዳ ጊዜ አብረው ያጭዳሉ፣ በእርሻ ጊዜ አብረው ያርሳሉ፣ ቤት አብረው ይሰራሉ፣ ይቀልሳሉ፣ በለቅሶም ጊዜ አብረው እንትን ይላሉ። በችግርም በደስታቸው ጊዜም አብሮ የመተባበር ባህላችን ኢትዮጵያ ውስጥ እጅግ በጣም የቆየ ነው። የአካባቢ ሰዎች አብረው የሚሰሩት ያልተጻፈ ግን በፍጹም የማይናወጽ ሕግ አላቸው። ሰው ያለ ማህበረሰብ ትልቅ መሆን አይችልም። አንቺ የምትሰሪው ጥሩ ቤተሰብ ነገ ማህበረሰቡን እንዲያግዝ፣ ነገ ማህበረሰቡን ትልቅ ደረጃ ሊያደርስ የሚችል ማህበረሰብ ማለት ደግሞ አቅም እንደሆነ ማህበረሰብ አቅም ነው፣ ለአንድ ሀገር አቅም ነው። እጃቸው ላይ ያለው ነገር እቤታቸው ውስጥ ያለው ነገር በቃ ትንሽዬ ነገር ቤት ውስጥ ያለችው ነገር ያን ቢጠቀሙ ምንም ነገር ከመፈንጠርና ወደ ላይ ከመነሳት የሚያግዳቸው ነገር የለም። እኔ ያልኩሽ ዕውቀቱ ተሸክሜው ተኛው አላውቀውም፣ ግን ቀሰቀሰኝ ራሴ ቀሰቀሰኝ። ያን በቀሰቀሰኝ መሰረት ክብር ይድረሰው ገና የበለጠ ደርሳለሁ ብዬ አስባለሁ። በህይወቴም ላይ ለውጥ አምጥቻለሁ። ማህበራዊም ህይወት ለልጆቼም ለምንም ብዙ ነገሮችን ካምናው ዘንድሮ በጣም የተሻለ ነገር ላይ ገብቻለሁ። ቁጭ ከማለት መስራትን የመሰለ ምንም ነገር የለም። ሰው ተስፋ ካለው ምንም የማይመጣ ነገር የማይቀየር ሰው ራስህ እንደ በቃ ምን እንበል ቤት ነው ሁሉም ነው። ከእግዚአብሔር በታች አስበላም አስጠጣም ልጆችን አሳድጋል። ስራ ወደ ስራ ገባኝ። ከዚህ በኋላ እኔ እንጃ እናመሰግናለን እንላለን። እውነቱን ለመናገር ራሴን እኔ እዚህም ከመቀጠሬ በፊት ስመሰረት ጀምሮ ነው የማውቀው። እንግዲህ በዚህ ሁሉ ጉዞ ውስጥ ያየሁት ነገር ምንድን ነው? ያበቋቸው እናቶች፣ በተለይ እናቶች ላይ ስለሚሰሩ እስከ ኮኦፐሬቲቭ ደረጃ የደረሱ የማውቃቸው አሉ። በእያንዳንዱ ክፍለ ከተማ አዲስ አበባ ላይ፣ አሁን ደግሞ በየክልሎች ራሳቸው የበቁ እናቶች፣ ጾማቸውን የማድሩ እናቶች፣ ልጆቻቸውን የሚያስተምሩ እናቶችን ያበቃ ድርጅት ነው። በአፋዊ ብቻ የነበረውን በስቶሪ ቴሊንግ ብቻ የነበረውን ወደ ህትመት ብንቀይረው ይሄ ቀጣይነት ቢኖረው ለተማሪዎች ብናስተምርበት ኤክስፐርቶች ቢያነቡት የተሻለ አገራዊ እውቀት አገር በቀል እውቀት ወይም ኢንዲጂነስ ኖሌጅ የምንለውን እያተምን ብንሄድ ሜቢ የሚቀጥለው ጄኔሬሽን
ከምዕራባውያን ሳይሆን እውቀት የሚፈልገው ከዚሁ ከሀገሩ በሀገሩ ምሁራን በሀገሩ ባለሙያዎች የታተመለትን እያነበበ የተሻለ ማህበረሰብ መር ልማት ለማካሄድ ይጠቅመዋል። ሁሉም ያለው ማንም የለም፣ ምንም የሌለውም እንዲሁ ማንም የለም።